بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف خلق الله نبينا محمد وعلى آله وصحبه أجمعين. أحبائي أعزائي أيها المسلمون، السلام عليكم ورحمة الله وبركاته. ودنا يتكبرات شوف وندم هتوشي بعالم زوري متقنيو يا الله سلام إذنة وبركة ورحمة ورد باتشو هيالكم. ዛሬ በተመሳሳይ ትምህርት ክፍል 42ኛ ኢንሻአላህ ስለ አቂዳ አንዳንድ ነገር መማር ያለብን። አቂዳ ማለት ያው እንግዲህ በልባችን ዙሪያ የሚሽከረከሩትን መጥፎ የሆኑ ነገሮችን በማጥራት ምርጥ ነገሮችን ስለ ፈጣሪያችን ስለ አላህ ስለ አምላካችን ጥሩ ማሰብ፣ ስለ አላህ በብቸኝነት ማምለክ እንዳለብን፣ እሱ ያዘዘንን መታዘዝ የከለከለንን መከልከል፣ የነቢያችንንም ሱና እሳቸው ያዘዙትን የእሳቸውን ፈለክ በመከተል ውስጣችን መልካም ቀና ሰላም በመልካም የተዋበች የበራች ልብ እንድትሆንልን የሚረዳን ማለት ነው አቂዳ ሲባል። ስለዚህ ኢንሻአላህ ይህ ሁሉ እንግዲህ ኢንሻአላህ በተወሰነ መልክ እንማራለን። አላህ እኔንም ሆንኩ እናንተንም ሰምቶ ስራ ላይ ከሚያውሉ አላህ ያድርገን። እሺ በተራ በስቴፕ እየመጣን አንዳንድ ነገር እየተዋወስን ነው። ዛሬ ክፍል 42ን ደግሞ ኢንሻአላህ ስለ እስቲጋሳ እስቲዓና እያል አሁን ደግሞ ስለ ዘብሕ ይሆናል። ነዝር ብለናል። ነዝር ስለትም የተወሰነ ተዋውሰናል። ዛሬ ደግሞ ኢንሻአላህ ዘብሕ የሚባለውን ነገር እንተዋውሳለን ማለት ነው። ውድ የተከበራችሁ ወንድሞቼ እህቶቼ፣ ኢንሻአላህ ይህ የምንማረው ነገር በጣም ልብ ብለን ልናስተውልና ሁል ጊዜ ጠቃሚ እንዲሆነን ሁል ጊዜ ይዘነው ተጠቃሚ እንድንሆን ኢንሻአላህ ላስታውሳችሁ ፈልጋለሁ። እሺ ነዝር የሚባለው ዘብሕ የሚባለው ነገር ምንድነው ከተባለ ወንድሞቼ ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ሰለላሁ ዐለይሂ ወሰለም። ዘብሕ ማለት እርድ ማለት ነው። ለምሳሌ ብዙዎቻችን እርድን እናርዳለን። ስናርድ ይህን ነገር የምናርደው እኔ የማርደው ለሳቸው ነው ማርደው፣ ለግሊ ነው ማርደው፣ ለሞቱት ነው ማርደው፣ ላሉት እንደዚህ ለተባሉት ነው ማርደው፣ ለዛ ለጣውታቱ ነው ማርደው፣ ጥቁር እርድ ስለተባልኩ ጥቁር ማረድ አለብኝ፣ ነጭ ማረድ አለብኝ፣ እንደዚህ ማድረግ አለብኝ። እንዲሁም ደግሞ ለተለያየ ነገር የምናርዳቸው እርድ ተቀባይነት የለውም። እርድ ማለት ከምን ዘርፍ ነው? ከዒባዳ ዘርፍ ነው ማለት ነው። ዒባዳ ማለት ከአምልኮት ዘርፍ ነው። ታዲያ እንግዲህ የምናርደው ነገር ሁሉም ለማን መሆን አለበት? ለፈጣሪያችን ለአምላካችን ለፈጠረን ተቀሩበን ኢለላህ የምናርደው ነገር ወደሱ የሚያቃርበን ወደሱ አምላክ ይሄ አምልኮት ስለሆነ ወደሱ የሚያቃርበን መሆን አለበት። ስናርድ ምስኪንም ብናበላ ደሃን ብናበላ ምንም ብናድርግ ይህ ነገር ለሰው መልካም እንውላለን ብለን እናርደዋለን። ግን ዞሮ ደግሞ ለማን ብለን ነው ማረድ ያለብን? ለፈጣሪያችን ለአምላካችን ማለት ነው። ቢስሚላህ አላሁ አክበር። ይህን ምንም ጊዜ መተው እንደሌለብን ቢስሚላህ በአላህ ስም ጀምራለሁ። አላሁ አክበር ማለት ከማይገባው ነገር ፈጣሪ አምላካችን ትልቅ የሆነ ፈጣሪያችን ለሱ በመተናነስ ለሱ ብዬ አርዳለው። ይህን ደግሞ ማርደው ምስኪኖችን ለማብላት የተቸገሩትም ለማብላት ለታረዙት ለብዙ ለደካማዎች ለአባቶች ለእናቶች ለወንድ ለጓደኛም ለምንም ይሁን ብቻ ይቺን ነፍስ ይቺ ጎሮሯን ለማርጠብ የሰውን ልጅ ማብላትን ኸይሩኩም መን አጥዐመ አጥዓም አሉ ነቢዩ ዓለይሂ ሰላቱ። ምርጥ ሰው ብሎ ማለት ሰውን የሚያበላ ሰው ነው፣ ደግ ሰው። ስለዚህ የምናርደው ነገር እርዱ ግን ማሰብ ያለብን በአላህ ይህ ለአላህ ብዬ ነው ማርደው የሚለውን ልባችን ውስጥ ማድረግ አለ። ያለዚያ ለሺዎች ነው ማርደው፣ ለድንጋይ ነው ማርደው፣ ለቀብር ነው፣ ለሸይጣን ነው ማርደው፣ ለአጋንንት ነው ማርደው፣ ለተለያየ ነገር ነው ምካል። ይህ በጣም ከአላህ ጋር የሚያጣላን ሽርክ ነው።
ማጋራት ይሆናል። ይህም ፈጣሪ አይወድም። ስለዚህ هل يجوز الذبح لغير الله ከአላህ ውጭ ላለ ነገር ማረድ ይበቃል አይበቃም? አይበቃም፣ ሐራም ነው። ከአላህ ውጭ ያለው ነገር ለሱ ካረድን ለሱ ዋሂድና ተቀበለው ነው የሚለን ነገ አላህ። ከሱ ተቀበለው ላረድክለት ሰውዬ። ነዓም ላ የጁዝ ወደሊሉ ቀውሉላሂ ተዓላ። ለዚህም ማስረጃ ኤቪደንስ የሚሆነን ከቁርአን አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን። ቁል ብለህ በል ያ ሙሐመዱ ያ ነቢየላህ የአላህ መልእክተኛ ሆይ ብለህ በላቸው ኢነ ሰላቲ ኢብራሂምም አብርሃም ነቢዩላህ ኢብራሂምም ይህን ከሊማ ብሎታሉ ማለት ነው። ኢነ ሰላቲ ማለት ስግደቴ፣ ወኑሱኪ እርዴ የማርደውም፣ ወማሕያያ ኑሮዬም፣ ወመማቲ ሞቴም ለማን ነው? ሊላሂ ረብል ዓለሚን ለዓለማት ጌታ ነው ማለት ነው። ይህን ዩኒቨርስ ለፈጠረው ለፈጣሪ ሱብሓነሁ ወተዓላ ኢና ሊላህ ወኢና ኢለይሂ ራጂዑን። እኛ የሱንን ወደ እሱ ተመላሾችንን። አንድ ሰው ሲሞትበት ነፍስ፣ አባት፣ ወንድም፣ እህት፣ ባለቤት፣ ልጅ ሲለየን ምንድን ነው የምንለው? ኢና ሊላህ። አንድ መከራ ሲደርስብን እኛ የአላህ ነን ወኢና ኢለይሂ ራጂዑን፣ ወደ እሱ ደግሞ ተመላሾችንን ነው ምንል። ይህን ያለ ሰው ከአላህ እዝነትና ረሕመት መላኢካዎች ዱዓ ያደርጉለታል ማለት ነው።